ሰላም ሰላም ውድና የተከበራችሁ የመሲ ዩቲዩብ ቻናል ቤተሰብ እንዴት አላችሁ? እኔ ጋር ለሁላችሁ እግዚአብሔር ይመስገን ደህና ነኝ። እንዴት ከረማችሁ? ሁሉ መልካም፣ ሁሉ ሰላም? እኔ ያለው ይመስገን ደህና ነኝ። እንዴት ናችሁ? ስራ እንዴት ነው? ጤና፣ ምቾት ሁሉ ሰላም ነው አለን? እኛ እግዚአብሔር ይመስገን። እንዴት ከረማችሁ? ቪዲዮ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። እናመሰግናለን። እና እንዴት አላችሁ? ሁሉ መልካም፣ ሁሉ ሰላም ነው ያለው እግዚአብሔር ይመስገን። እንግዲህ ዛሬም እንደተለመደው በአዲስ ወሬ ተመልሰናል፣ ተገናኝተናል። እና እንዴት ናችሁ? ሁሉ ሰላም ነው ያለው እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ብዙ ትርፍ ይበልኝ። እግዚአብሔር ሀገራችን ኢትዮጵያ ሰላም ያርግልን እላለሁኝ። እንግዲህ ዛሬም በአዲስ ቪዲዮ ተመልሻለሁ። እንግዲህ ሰሞኑ እንደምታወቀው የጥቁር ገበያ ትንሽ እየጨመረ ነው ያለው። እንግዲህ ዛሬ የአንዳንድ ቦታዎችን እናያለን ማለት ነው። ስለምትከታተሉኝ አመሰግናለሁ። እንግዲህ ሰሞኑ እንደምናውቀው ሳኡዲ ትንሽ ምንዛሬ ጨምሯል። በእርግጥ በየቦታው ነው በሁሉም ጋር ጨምሯል ግን እንዳጠቃላይ ደግሞ ሲታይ ሳኡዲ ላይ ትንሽ ጨምሯል ማለት ነው። አንድ ብር እንግዲህ እንደምታዩት ነው 48 ብር እየተገበየ ነው። የዱባዩም እንደምታዩት ነው። የዱባይ አንድ ሪያል ሪያል ሳይሆን ድርሃም የሳኡዲ አንድ ድርሃም እንደምታዩት እንግዲህ እስከ 48-49 ብር የተሸጠ ነው በኢትዮጵያ በብሉ ማርኬት ነው። በርግጥ በጥቁር ገበያ ነው ማለት ነው። እና እንደምናውቀው እንግዲህ ሰሞኑን ያው የአገር ጉዳይም በርግጥ ኢትዮጵያ ውስጥ ረብሻ ወይም ደግሞ እንደጠቃላይ ሰላም የሚባል ነገር የለም። ሁላችንም ይሄን ደግሞ እናውቃለን። በዛ ምክንያት ሳይሆን እንግዲህ ከሀገር ውጭ በጣም በተለይ በኢራን ምክንያት ሀገራችን በጣም የኑሮ ውድነት የኑሮ ጫና ላይ እንደወደቀች ሁላችንም እናውቃለን። ያ ማለት ለምሳሌ መርከብ ተዘግቶ ነበረ። ወደቦች ቤንዚን ሊሆን ይችላል የተለያዩ እቃዎች በባህር ወደ ሀገር መግባት አይችሉም ነበርና በዛ ምክንያት ኑሮ ትንሽ ተወዶ ነበረ። ሁላችንም ደግሞ እናውቃለን። በርግጥ አሁንም ያው ነው፣ ለውጥ የለውም። ግን ምንም ቢሆን ትንሽ ይሻላል ብለን ተስፋ እናደርጋለን ማለት ነው። እንደምታዩት እንግዲህ ትንሽ አሁን ኋላ እየጨመረልን ነው። ፈጣሪ ይመስገን ማለት አሁን እኛ ግዴታ ይጨምር ብለን ነው መጸለይ ያለብን። ምክንያቱም እንግዲህ ኢትዮጵያ ሁሉ ነገር ከቀን ወደ ቀን በጣም እየጨመረ ነው ያለው። ከቀን ወደ ቀን ሁሉም ነገር እየጨመረ እየበዛ ነው ያለውና የኛ ደግሞ የኢትዮጵያ ኑሮ ቢወደድ እንኳን የኛ ደሞዛችን የሚጨምርበት ወይ ደግሞ የሚቀንስበት ነገር የለም። ስለዚህ አሁን መሆን ያለበት ምንዛሬ ይጨምርልን ነው። ይሄ በእርግጠኝነት የሁላችንም ፍላጎት ነው። ስለዚህ ጸሎት እናድርግ ነው የሚባለው። ግድ ነው እንዴ! እንደዛ ካልሆነማ ከባድ ነው የሚሆነው። እና ለማንኛውም ሁሉም ነገር ለመልካም ነው። እግዚአብሔር መልካም ነገር ያደርግልን። ኑሮ ተወደደ ተብሎ ማልቀስ ምናምን ነገር የለም ማለት ያው ማልቀስ ሲባል የሆነ ማልቀስ ሳይሆን ይሆናል አይደለ የምንለው ነገር እንደዛ ማድረግ የለብንም። ምክንያቱም ሀገር የኑሮ ውድነት በርግጥ እኮ በጣም ብዙ ልጆች አሉ በኑሮ ውድነት ምክንያት ከሀገራቸው የወጡ። በዚያው ልክ ደግሞ የሀገር ጉዳይ ሳስባቸውም ከሀገር የወጡ አሉ። መኖሪያ ያቃታቸው ወንድሞቻችን እህቶቻችን አሉ። ግን ከምንም በላይ ግን ዋናው ነገር ጤና ነው። አምላክ ጤና ይስጠን። እና ለሁሉም ነገር እግዚአብሔር ይመስገን። እንግዲህ ሄድኩኛ ወሬ ይዤ ነው እዚህ ወሬ እያየሁኝ እና ለማንኛውም እንግዲህ ቀጣይ ደግሞ ሌላ ርዕስ ይዘን እንመጣለን። የዛሬው እንግዲህ የሳኡዲና የዱባይ ነው ይዤ የመጣሁት። እንግዲህ ዱባይ እንደምታዩት ነው
ዱባይ ላይ እንግዲህ እንደምታዩት 48 49 እና እስከ 50 ብር ድረስ እየተመነዘረ ነው ያለው። ሳኡዲ ደግሞ በ48 ብር ነው። እንግዲህ ማለት ምንም መላክ የምትፈልጉ ካላችሁ ደግሞ አናግሮን ያው እንልካለን ማለት ነው። በተረፈ ደህና ናችሁ? ስራ አሪፍ ነው? ከኛ አለንላችሁ። እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም ነው። ስራ እንዴት ነው? እንዴት ይዟችኋል? ቤተሰብ፣ ሀገር አለን እኛ እግዚአብሔር ይመስገን። ዋናው ጤና ነው። እንግዲህ ሁሉም ነገር ለበጎ ነው። በእርግጥ ጤና ካለ ሁሉም ነገር አለ። ዋናው ነገር ጤና ነው። የሰው ልጅ ጤናን የሚያክል ነገር ገንዘብ ካለው ሁሉም ነገር በጊዜው የሚሆን ነገር ነው። ስለዚህ ሁላችንም ለመልካም ነገር እንነሳ። በቃ መልካም ነገር እናደርግ። ባናደርግ እንኳን ለመልካም ነገር እናስብ ማለት ነው። እና ለማንኛውም እግዚአብሔር መልካም ነገሩን ያደርግልን። ወዳችኋለሁ። ስለምትከታተሉኝ አመሰግናለሁ። ሰላማችሁ ይብዛልኝ። እንግዲህ ደግሞ ነገ ወይ ተነገ ወዲያ በቀጣይ ርዕስ እንገናኛለን ማለት ነው። እስከዚያው ድረስ በጣም ነው ትናፍቁናላችሁ፣ አትጥፉ። እና በተረፈ እንዴት ናችሁ? ስራ እንዴት ነው? ጤና እንዴት ነው? ምቾት ሁሉ መልካም፣ ሁሉ ሰላም? እኛ አለን እግዚአብሔር ይመስገን አለን እንዳለን። እንግዲህ አዲስ አመትም እየደረሰ ነው። እንግዲህ 2018 አይደል? 2018ም እየሄደ ነው። እንግዲህ ይሄ ጥሩን ሄደ። በቃ እንግዲህ 2018 ጥሩን ሄደ ላይ መለስ 2019 እንግዲህ የሰላም የፍቅር የአንድነት እንደሚሆን ሁላችንም ብዙ እምነት አለን፣ ተስፋም እናደርጋለን። የሁላችንም ጸሎት ነው። ምክንያቱም 2017 እና 18 በጣም ብዙ ፈተና የታየበት ነው። ምክንያቱም እንደምታዩት ነው ሀገራችን ላይ ወጣቶቹ በጣም እየተሰቃዩ ነው። ሀገር ላይ መኖር አልቻሉም፣ ሰርተው መብላት አልቻሉም። ቤተሰቦቻችን የሚያግዛቸው አጥተዋል። ምክንያቱም ወጣት የለም በሀገር ላይ እና እግዚአብሔር መልካሙን ነገር እንዲያመጣለን ያው እንጸልይ። በቃ እግዚአብሔር መልካም ነገሩን ያደርግልን። ሌላ ምን ማለት ይቻላል? ሌላ እኮ ምንም ማለት አይቻልም አይደል? ስለዚህ እግዚአብሔር መልካም ነገሩን እንዲያደርግልን ሁላችንም ያው እንጸልይ። እግዚአብሔር መልካም ነገርን ያደርግልን። ሁሉም ነገር ለበጎ ነው። ሁሉም ነገር ለመልካም ነው እላችኋለሁኝ። ስለምትከታተሉኝ አመሰግናለሁ ቤተሰቦቼ። ዛሬ ቅዱስ ገብርኤል ነው። እንኳን አደረሳችሁ። የራማው ልዑል ቅዱስ ገብርኤል እግዚአብሔር መልአክ ቅዱስ ገብርኤል ነው ዛሬ ነሐሴ 19። እንኳን አደረሳችሁ ሳልላችሁ እስካሁን ራሱ አይገርምም። መጀመሪያ ነበር ማለት ያለብኝ በእርግጠኝነት። ያው አሁንም ቢሆን ዞሮ ያው ነው። አረፈደን ብዬ ተስፋ አደርጋለሁ እና አመሰግናለሁ ሁላችሁንም። እና ሁላችሁም ደህና ናችሁ? ሁሉ መልካም፣ ሁሉ ሰላም? እኔ ጋር ሁላችሁ እግዚአብሔር ይመስገን ሁሉ መልካም፣ ሁሉ ሰላም ነው። እግዚአብሔር ሀገራችንን ሰላም ያርግልን፣ አንድነታችንን ያምጣልን። እንግዲህ ሁላችንም ጸሎት ነው እግዚአብሔር ሀገራችንን ሰላም እንዲያደርግልን። ሁላችንም ባለንና በቻልነው አቅም እንጸልይ፣ እግዚአብሔር መልካም ነገር እናያደርግልን። ስለምትከታተሉኝ አመሰግናለሁ። ሰላማችሁ በዚህ ስትርፍርፍ ይበልኝ።